አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ተመልካቾች እንዴት ሰላማችሁ? እንደሰላም አላችሁ? ከሰላም ተከትላሉ አልማሚስ እንደ ግን እነዚህ ዩቲዩበሮች ማለት ጠግበዋል። በጣም ጠግባችኋል። እህቶቼ ነፍሰ ጡር ነው እንደገና በማናውቀው ህይወታችን መጥቶ እንደዚህ ሲኮር እንደገና ስንት ህይወታችን ያሳለፍ መለሰ። ምንም ልኳን ለማያውቃት ሰው ትቶለት የሚ ይሰማና አሁን ህይወታችን ያሳዝናል። በጣም ያሳዝነች። ለምንኛ ነፍሰ ጡር ስንሆን ብዙ ነገር አለ፣ ብዙ ነገር አለ፣ ብዙ ነገር መስጠት ነው። ለምንድን ነው ወንዶቹ ግን አይምሯቸው ተዘጋ? ለምን ሴት አሁን ነፍሰ ጡር ናት። መቼ ከሰላም ገላገል እያለች ብዙ ነገር አሰባለሁ። ለምንድን ነው ግን ወንዶቹ እንደዚህ እንትን የሚላቸው? በውስጣቸው የያዛችሁ ሴት ነው በቃ እንትን የማይላቸው ሴቶችም ሆነ ወንዶች። ለምንድን ነው ከውስጥ ሌላ ህይወት ነው መሰረቱት? ለምን ጆቅነት አይኖረም? በህይወታችን ለምን ራሳችን እንጫወታለን? ለምን ራሳችን የሰራ ነው ክፉ ስራ ሌላውን ሰው የሚያሰቃየው? ለምን እንግዲህ ከመጀመሪያው ጀምሮ እነዚህ ሰዎች ፍቅራቸውን እናውቃለን። ግን እንዴት ነው እወድሻለሁ አካባቢ በቃ እንደዛ የምትላላጡት ብቻ የውሸት ነው? አረ ፈጣሪ ፍሩ። ቤተሰቦች ይሄን ሁሉ ነገር ያደረግነው እውነቱ እንዲወጣ እንዴት አይነት ነው የሚያስቡት? በኩልም ያለው ጫና አለ፣ በቢወር በኩል ያለው ጫና አለ እና ደግሞ ይሄንን ነገር ለምን እህቶቻችን ላይ እንደዚህ አይነት ነገር ይፈጸማል? እኛ ሳናቅ ብዙ እህቶቻችን ለሚዲያ ሳይወጡ ይህንን በደል በጣም ብዙዎቹ እየደረሰባቸው ነው። ስለዚህ ይህንን ነገር እስከ መጨረሻው ለማስቆም የሞከርንበት መንገድ ነው። ስልኩ የራሱ ስለሆነ ነው። ይሉ እኛ ይህንን ነገር ያደረግነው ይሄ ይፈጠራል ብለን አይደለም። ስልኩ የራሱ ነው። ይህንን እውነት እናውጣው፣ መጨረሻውን ድረስበት ብለን ግን የተፈጠረው ነገር እኔ አሁን If you're from India and live in the UAE, here's how you can save money and time. Use boarding for transfers to India. ይፈጠራል ብለን አይደለም። ስልኩ የራሱ ነው። ይህንን እውነት እናውጣው፣ መጨረሻውን ድረስበት ብለን ግን የተፈጠረው ነገር እኔ አሁን መጨቃጨቅ ምናምን አልፈልግም። ብዙ ተጨቃጨቅን እና ይኸውና መጨረሻ ላይ የተጎዳችው ውብዬ ናት። እሷ ያለችበት ሁኔታ የታወቀ ነው። ጉዝ ናት። ብዙ ነገር አለ። ባይዘው እኛ ይዘናትን ባንመጣ ይቺ ልጅ ቤት ከውብዬ ከቀጥታ ብላ ትመጣ ነበር። ጠይቃለች፣ ቤቱ የት እንደሆነ በራሷ አውቃለች። ውብዬ ከቀጥታ ቢገናኙ ደግሞ የሚፈጠረውን ችግር አስብ። እኛ ባንኖር ኖሮ እኛንም ብዙ ነገር እንትን ያለው የተከላከል ነው። ስለዚህ የእኛ መኖር ጥሩ ነው፣ ለበጎ ብለን አስበን ከዚህ በኋላ ያለው መፍትሄ ግን እስከ መጨረሻው ድረስ መፍትሄ ማበጀት አለብን። ያለበለዚያ ነገሩ ሊቀር እኔም አልፈልግም ከዚህ በላይ እኔ። አረ በጣም ነው የሚገርም ነገር ነው። እንዴት የሰው ህይወታችን በእንዴት ነው? ለምን በውሸት ህይወታችን እናሳልፋለን? በውስጣችን ያለችው እኮ እንደዛችሁ እኮ የሰባት ባዲያ ነው። ይህን ምንም የሰባት ባዲያ ነው። ለምን ክብር የሚሰጠን ተዋርደን የምንኖር? ለምንድን ነው ዋጋ የከፈለን ትተን ገና የሆነና ብለን የምናስበው? ምን አይነት ዜሮ ቅንጭላት ነው ያላችሁ? ወንዶቹም ሆነ ሴቶቹም ደግሞ አይናቸው ታወረ መታችን የሆነኛ ብላችሁ ትታስቡ። እንዴት ነው የምታስቡት? መተሽ እንኳን ራሱ ነፍሰ ጡር መሆኗን ትታስቡ ብታይ ትንሽ ማተራራ ደነዝ እንዴት ነው የሚታሰበው? ባላ ወላሂ በጣም ነው የተሰማኝ። ይችላል በጣም ከባድ ነው። እንዴት ነው እንደምታስቡት? ህይወትን እንደቀላል ነው እንደምታዩት? እንዴት እንደቀላል ከመጀመሪያው እስከ መጨረሻው ምን አይነት ዋጋ ነው የምንከፍለው?
ለምን በሰው ላይ ጨዋታ? ኧረ ወላሂ እንደው አላህ ልቦና ይስጣቸው ወንዶችም ሴቶችም እንደዚህ አይነት ግፍ የሚሰሩ። ምን አይነት ቆሻሻ ነው አስተሳሰባቸው? ለምንድን ነው ሁላ? ለምን እህታችን እኮ እንደሷ እኮ አረብ ሀገርን ታውቀዋለች፣ ሁሉም ነገር ታውቀዋለች። ለምን ይህ ሁሉ ግብ? ለምንድን ነው የውሸት ህይወት እንድትኖሩ? ነገር ነው ዛሬ ምን ስለማናውቀው በጣም ከባድ ነው ወላሂ። በጣም ነው ያሳዘነች። ምን አይነት ቅንጭላት አላት? ምን አይነት ማለት ነው? ወላሂ ከባድ ነው። እህታችን በጣም ነው ያሳዘነች። እኛ ነገር የሚደርስብን አናውቀውም። ወላሂ ወላ ራሴ ነው ይባላል። ትንሽ አያፍርም? እንደዚህ ኩነት ይገባል። ትንሽ ግን እሷ የልጁ እናት ሁለተኛ ልጅ አርግዛ ያላሳዘነችው ለዚች ምን አይነት ማፈሪያ ነው? በጣም ማፈሪያ ያስጣላ። የሰዎች ትንሽ የማይሰማው ደነት ትናንትና ነው መጣች። አይን አውጣ ደግሞ አይን አውጣ ነው።
ትንሽ እንኳን ነው ልቃጣ ዴኒስ ወላሂ በጣም ነው የምታሳዝነው። በጣም እቺ አይን አውጣ እሺ፣ በጥፊ ነበረ አይኗን ማጥፋት ቆሻሻ ነተወይ በቃ ውብዬ ስትል የነበረው ለዚህ ነው። አንተ ቆሻሻ ነተወይ በጣም ነው የምታሳዝነው። እናትዋ ትንሽ አብረ በሰላም ስንት ነገር አድርገን እዚህ ጋር ሲደርስ አፍሽን ብትዘጊ ነው የሚሻልሽ። እኔ ሳለ ጠይቃት ነው የመጣሁት። ቆሻሻ ነው እኔ ምንም ውስጥ የለሁበትም። እኔን እዚህ ውስጥ የከተቱኝ እነሱ ናቸው እኮ። ወንድምስ የሰራውን ሰርቶ ጥሎ ሄደ አይደለ? ለምንድን ነው ጥሎ የሚሄደው? ይኸው ነው የምትፈልጉት። መንገድ ላይ ነው ያገኘችኝ አልኩሽ። እና ታዲያ እንዴት ነው ተያይዘን የምትመጣው? ለምን ተያይዘን መንገድ ላይ አግኝታኝ እኮ አብረን የመጣን። አንቺ ዝም በይ ናርዲ፣ ዝም በይ። እኔ ጋር ትመጣለች። ለአንቺ ብለህ ነው እዚሁ ነገር ውስጥ ላይ ገባ። ሌሎኛ ምንም አላማ የለንም። እኔ ልጠይቃት የመጣሁት እሷ ደግሞ መንገድ ላይ ደወለችልኝ፣ መጣች አብራ። ሌላ ምንም አይነት ነገር የለም። ስልኬ ራሱ ኬት እንደወሰደች እኔ ራሱ ግራ ገብቶኛል። እንዴ ስለዚህ እስካሁን ከእሷ ጋር ደበርክ
አሁን ደግሞ ተመልሰህ ነገ ይዛል ተመለስልኝ። በቃ ነው በቃ እኔ አልፈልግም። በቃ እኔ ሰላሜን ነው የምፈልገው። በቃ ልጅ እንዳሳድግበት ነው። በቃ ተወኝ፣ አልፈልግም። በቃ ለምንድን ነው የማሰበኝ? ቆይ ምን ላድርግ? ምን እንደሆነልህ ነው የምትፈልገው ከዚህ በላይ? ነገሩን መፍታት አትፈልጊም፣ ማባባት ነው የምትፈልጊው አይደል? ምን ማለት ነው? ልጠይቃት ነው የመጣሁት። አላማሽ ምንድን ነው? ቆይ አንቺ ቆይ እሷ ልጠይቃት ነው አይደል? ብር ተበላ አይደል እንዴ? እሱ ዳር ታፋችሁ ነው የመጣሽው? ብሬንም ፍቅሬንም ልፈልግ እኔ ፍቅረኛ አለኝ ብዬ አይደል እስከ ዛሬ። እኛ እኮ ብርን ያልሽን ፍቅር ምናምን እኮ አላልሽንም መጀመሪያ። እናንተ ራሱ አታጣሩ። እንዴት እዚህ ትመጣላችሁ? ገንዘቡ ሀቋ መመለስ አለበት። እቺ ልጅ የለፋችበት የላባ እንደዚች አይነት ሴት እች እኮ ትዳር ያፋታችሁ ነው። ስንት ዓመት ነው ማለት ምን ማለት ትዳር እንዳለው እኮ ራሱ መጀመሪያ ብሬን ሳይወስድ በፊት ምን ነገር ሲያደርግ ስርዓትሽን ያልሽ ብሬን ከመሰረት ጋር ከእሷ ጋር መሆን ነው የሚያስደስትህ። ስለዚህ ሂድ። እዚህ ምን ትሰራለህ? ይዘልኝ ሂድ። በቃ ይዘልኝ ሴት በቃ ዝም በይ አንቺ። አታውሪኝ። እኛ እኮ ልንጠይቅሽ ነው። ይዘልኝ ትችሽ መውጣው ብዬ ይዘልኝ ውጣ። በቃ እንዴት ነው ትችሽ ወጣ? አልፈልግህም። በቃ እኔን አታውሪኝም እኮ አታውቂኝም። እኔ በቃ አልፈልግህም። እንዴት አሳየኸኝ እኮ እኔ ቢያንስ አይኔን ስገልጥ ባሌ እንኳን አጠገቤ የለም። ከምታወራ ሴት ጋር ጭራሽ ተቆላልፈልኝ ትመጣለህ። እንደዚህ የመንገድ ላይ አግኝታኝ ነው። በቃ አልፈልግም። በቃ አመሰግናለሁ። በቃ ቆይታችሁ ጊዜ ነበረን። አመሰግናለሁ። ነገሩን በትንሽ ነገር መፍታት የምንችለው እያወሳሰብን ነው። ወሳሰብን በቀላል መንገድ መፍታት እየቻለ አብረን ትመጣለህ። አታስቀድማትም ወይ? ለምንድን ነው ኋላ አልቀረም? ሰለጠሻል እንጂ ማገናዘብ ምንድን ነው ችግርሽ? ምን ማለት ነው? ምንድን ነው ሰጠሻት? ለውይ ምንድን ነው ስጫት? እሺ ማንሽ አንቺ አልመልስለትም። ወንድሜ እኮ ነው ልጅ። በቃ አልጠጣም። ከሌሌ ይሄ ሰማይ ነው ሄዱ ረፊ ነው እንግዲህ ደግሞ ጭራሽ ረፊ ትላለህ። ተረጋጊ። ለምንድን ነው ማስበች? ቆያች እኔ ምንም አለ እኔ ምንም በቃ ዞር በላት። ዞር በልልኝ። በቃ በቃ ውጣ። ለምን አባ ሁለት ፖሊስ ተጠሪ አንቺ ዝም በል። አንተ አትናገራት። ዝም በይ በቃ። ለምን የምትናገሯት? በቃ እሷንማ በቃ ምንድን ነው በዚህ እኮ ነው የመጣችኝ። ምንም ሳላደርግሽ እንዴ አታምኚኝም? በእናንተ ጦስ ነው እዚህ የደረስኩት። ምንም ያላደረገች ልጅ ናት። የእናንተ ጦስ ነው እዚህ እያደረሰ ያለው። ምንም አላደረገች። ምንድን ያወራኸው? እናንተ እኮ ናቸው የጠረሰሳችሁት። ልጅቷ ምንም ንጹህ ናት። ምንም አላደረገችም ልጅቷ። በቃ አትንኳት። ማንም ይነካታል። ጠር ያለው ነገር እያየሽ ነው። ምንድን ነው? አይደለም አላማ ምንድን ነው? አላረጋገጣችሁም እንደ ነገር ይኸው ነገር ሁሉ ውሸት ነው። ተወኝ ካለች ለምንድን ነው ቀለበቱ አልፈልግም። በቃ እንካያት አታገኝም ከዚህ በኋላ። በቃ ቀለበት ለምታወጪው አንተ ነው